ምን ያህሎቻችሁ በከተማችን ከ20 እስከ 30 ሺህ የሚሆን ህዝብ በየሆስፒታሉ የልብ ቀዶ ጥገና ለማድረግ ወረፋ ላይ እንዳለ ታውቃላችሁ? እኔም ዛሬ ትልቅ የምስራች ነው ይዤ መጣሁት። እንዳጋጣሚ ዛሬ ቦሌ ደንበል አካባቢ መዝገበ ስጋ ቤት ወደ ላይ ከፍ ብሎ የሚገኘው ኢሉዘር የልብ ማዕከል ሰው ለመጠየቅ ሄጄ ነበር። እናም ሰዓቱ ገና ስለነበረ መጠበቅ እንዳለብኝ ነግራኝ ለመጠበቅ ከላይ ወጥቼ ሄጄ ቁጭ አልኩ። እናም ካጠገቤ የነበሩት ሰው ሲያወሩ የሰማሁትን ነገር ማመን እጅግ በጣም ነቃት። ሲነጋገሩ የነበረው ንግግር ያው በቀላሉ የሚታመን አልነበረምና ተነስቼ ሄጄ ለመጠየቅ ወሰንኩ። እነሱም የነገሩኝ ነገር በዚህ ሆስፒታል አንድ ታካሚ የሙሉን ክፍያ 25%ን ብቻ በመክፈል የቀረውን በነፃ እንድታከመ ነግረውኝ ለማመን ስላቃተኝ ያው ገብቼ ለማየት ወስኜ ነበር። እናም ገብቼ ልጁን አይቼው በፍጹም ጤነኝነት ላይ ሆኖ ነበር ያገኘው። እናም ይሄ የተደረገልኝ የ75% ቅናሽ እውነት ነው ወይ ብዬ ጠይቄው ነበርና እሱም አዎ እውነት ነው፣ ከዚህ በፊት ለ13 ዓመት በገንዘብ እጦት ህክምናውን ለማግኘት ሌላ ቦታ በወረፋ ላይ እንደነበረ ነገረኝ። እኔም የሆስፒታሉን ማናጀር ፕሮፌሰር ኢሳምን ገብቻ አዋርቻቸው በየወሩ ለ2 ሰዎች 75%፣ ለ3 ሰዎች 50% እና ለ6 ሰዎች 25% ቅናሽ እንደሚያደርጉ ነግረውኝ ፕሮፌሰሩ የ35 ዓመት የሥራ ልምድና ከ25000 በላይ የተሳካ የልብ ቀዶ ጥገና እንዳደረጉም ሰምቻለሁ። ቅናሹንም ነገር እኔም እየሄድኩ የተከታተልኩ ለእናንተ የማሳውቅ ይሆናል። ሁላችሁም በአጭር ቁጥር 8076 ላይ ወይም በ0979530646 ላይ የደውላችሁ መረጃ ማግኘት ትችላላችሁ።